የዛሬው ምርጥ ቆንጆ ክብዛችን ይህን ይመስላል። እንደምትመለከቱት ተወዱታላችሁ ብዬ ተስፋ አደርጋለሁ። በጣም ምርጥ ቆንጆ ነው ማለት ነው። ወደ አሰራራችን እንሂድ። ዛሬ ይዤላችሁ የመጣሁት ምርጥ ክብዝ ነው ማለት ነው። ለቁርስ የሚሆን ተወዱታላችሁ። እስኪ አብረን እንስራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ ማለት ነው ምርጥ ክብዝ ነው ይዤላችሁ የመጣሁት። ለቁርስም ይሆናል ለመክሰስም በፈለጋችሁ ሰዓት መስራት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት 3 ኩባያ ዱቄት አለኝ ማለት ነው። እዚህ ጋር ውሃ አለኝ። ከዚያ 1 ማንኪያ እርሾ እንጨምርበታለን። ውሃው ጋር 2 ማንኪያ ስኳር እንጨምርበታለን። 2 ማንኪያ ስኳር ከዛ እንመታዋለን ማለት ነው። በዚህ መልኩ እርሻችንን እና ስኳራችንን ካቀላቀልን በኋላ እዚህ ጋር 2 ማንኪያ ኒዶ ፓውደር ሀሊብ ኒዶ 2 ማንኪያ ጨምራለሁ ማለት ነው። ከዚያ ጨው እንዳስፈላጊነቱ ጨምራለሁ ማለት ነው። ጨው ጨምራለሁ። ቤኪንግ ፓውደር በትንሹ ሳይበዛ አያችሁት፣ ግማሽ ማለት ነው። ያው እንደው ከሚቀርበት ማለት ነው። እንደዚህ ጨምራለሁ። ከዛ ዘይት ቅቤም ሊሆን ይችላል፣ ዝብተም ሊሆን ይችላል። የፈለጋችሁትን መጨመር ትችላላችሁ። 2 ማንኪያ ነው ዘይት ጨምሬያለሁ። ከዛ እዚህ ጋር አጥቷችን ያዋርነውን ማለት ነው። እንደዚህ በደንብ ከተዋሃደ ቶሎ አጅናችሁ ከፍ ይላል። እንደዚህ አድርጌ ካዋሃድኩት በኋላ ወደ አጅናችንን ጨምረዋለሁ ማለት ነው። እንደዚህ አድርጌ ወደ አጅናችን ከጨመርን በኋላ አጅናችንን እናቦካለን ማለት ነው። ያው በአንድ እጄ ስለሆነ እንትን የምለው በደንብ አድርገን አጅናችንን እናቦካለን ማለት ነው። ካቦካን በኋላ እንገናኛለን። ያው እንደምታዩት በአንድ እጄ ስለሆነ ነው ማለት ነው መቀርጸው። ለዚያ ነው እያቦካኝ ያላስገባላችሁ። ያው ማቡካት አይቸግርም። እንደዚህ ያቦካኩት ማለት ነው። ቤቱን በደንብ አሻውትን ኩፍም እንዲላችሁ አጅናችሁም እንዲያምር በደንብ አድርጋችሁ ማሸት አለባችሁ ማለት ነው። አያችሁት? አሁን ኩፍ ሳይል በደንብ ስላሻውትን እንትኑ ራሱ ያምራል። እንደዚህ አድርጌ ለ1 30 ደቂቃ ያህል ሻፍኝ አስቀምጠዋለሁ። ኩፍ ሲል ወደ አሰራራችን እንገናኛለን ማለት ነው። አያችሁት? እንደምትመለከቱት ሊጣችን ኩፍ ብሎ ተመልሻለሁ ማለት ነው። ይታየን ብዬ ተስፋ አደርጋለሁ። እንደዚህ እኮ ነው ኩፍ ብሎ ማለት ነው። አያችሁት? እዚህ ጋር ደግሞ ካሜራውን ያስገባው መስሎኝ አላስገባሁትም ቪዲዮ። ይሄ ምንድነው? ዱቄትና ውሃ አድርጋችሁ ጋዝ ላይ ማለት ነው እንደ ክሬም እስከሚሆን ድረስ በዚህ መልኩ ትሰሩታላችሁ ማለት ነው። አሁን ወደ አሰራራችን
ዱቄት እናደርጋለን። ከዚያም አጂናችንን በዚህ መልኩ ካረግን በኋላ እዚህ ጋር ዱቄትና ውሃ አድርገን ክሬም የሰራ አለ። ከዚያ እዚህ እየነካን ማለት ነው። በዚህ መልኩ ከላይም እንቀባዋለን። እንደዚህ ስንጨርስ በማንኪያ ማድረግ ትችላላችሁ፣ ጌጡን ለማድረግ ከፈለጋችሁ ማለት ነው። እንደዚህ ካረጉ በኋላ ጥቁር አዝሙድ፣ ሰምሰም መጠቀም ትችላላችሁ። ያውና ሁለቱንም ነው የምንጠቀመው። ያላችሁት አሁን አንድ ቀን እንደዚህ አድርገን እንቀባዋለን ማለት ነው። ከዚያም ሰምሰም እናደርግበታለን። ከዚያ ደግሞ ጥቁር አዝሙድ ሳህናችን ወጣኛችን እንጨምራለን። በዚህ መልኩ ነው ማለት ነው። አሁን ይሄንን ወደ ኦቨናችን እናስገባለን። ሲበስል እንገናኛለን። አሁን ደግሞ ሌላኛውን ያኛው እስከሚበስልልን ድረስ ሌላኛውን በሌላ ሳህን ሰርተን ያ እንዲወጣ እንድንጨምረው ማለት ነው። በሌላ ሰርተን እናስቀምጣለን። እንዲያውም ተሰርተው ቁጭ ሲል ኮፌ ማለት ባህሪ ስላለው ምርጥ ነው የሚሆነው ማለት ነው። ከጠብሰውት በኋላ ሀበስወጥ አረግበታለሁ። ጥቁር አዝሙድ ማለት ነው። ሀበስወጥ ሁለተኛው ሳህኔ ማለት ነው።
ዛተርም ካላችሁ ዛተር ማድረግ ትችላላችሁ። እናንተ የፍላጎታችሁን መጠቀም ትችላላችሁ ማለት ነው። አሁን ከዛ ሁለተኛ ቂጣ እንደምጣለሁ ማለት ነው። በዚህ መልኩ በማንኪያም ሊሆን ይችላል። እንደዚህ እንትን ለማውጣት ቅርጹን በእጃችሁም ሊሆን ይችላል። ያው ለማስለጥ ያህል ነው፣ ለማፍጠን ያህል ማለት ነው። እና ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ይሄን ይመስላል። ይሄን ጨምርበታለሁ። ሳምስምና ሀብቀስ ወጥ ጥቁር አዝሙድ ማለት ነው። እኔ ዛተር አልተጠቀምኩም ዛሬ። በዛተር ነው። ዛተር ካላችሁ በዛተር ራሱ ይሆናል ማለት ነው። ያኛው እስከሚወጣ ድረስ ይሄ ሁለተኛው ስራዬ ነው ማለት ነው። ያኛው ሲወጣ ይሄን ተካለው ማለት ነው። ይሄን ይመስላል። አሁን እንደምትመለከቱት አንደኛው እንትናችን ደርሷል። ይሄኛውን ደግሞ የደረሰውን አሳያችኋለሁ። ይህንን ይመስላል ማለት ነው። የበሰለው ይኸውላችሁ፣ ይህን መስሎ ወጥቷል። ሁለተኛውን ምራችንን ጨምራለን ማለት ነው። የሰራነውን በዚህ መልኩ እንደምታዩት በስሎ ወጥቷል ማለት ነው። አያችሁት? ጀርባውን በዚህ መልኩ ቀይ ሆኗል። ይህ ወረቅ ዝብተ ለምንድን ነው የሚጠቅመው መሰላችሁ? አያችሁ? አሁን ይሄ አይዝም ላይ ከዚያ ላይ ደግሞ ከለሩ የቂጣው ከለሩ እንደዚህ ብሎ በሚያምር ሁኔታ ይወጣላችኋል ማለት ነው። እዚህ ጋር ከብዙን የማቀርብበት እንትን አለኝ እንዲያውላችሁ የምታዩት በዚህ መልኩ ነው ማለት ነው። የወረቅ ዝግት የሚጠቅመው አያርባችሁ፣ ከለሩን ያሳምረው። ሁለተኛ ሶስተኛ አትቸገሩም። እንዲወጣ እንደምታዩት ነው። ፈተት ብሎ ነው የሚወጣው ማለት ነው። እና ብዙ ጊዜ ስትጠቀሙት አሪፍ ነው እየመክራለሁ ማለት ነው። መለከቱት ያውላችሁ በዚህ መልኩ ቂጣችን በጣም ነው የሚያምረው። ሲበሉት የሚጣፍጣን ሰዎችን በጣም ነው የሚወዱት ይህን ነገር። የዚህ ነገር ሞታቸው ነው። እና ሁለተኛ ቂጣችንን አስገብተናል። ይህንን እንደዚህ በዚህ መልኩ ሰርተን ጨርሰናል ማለት ነው። ተወዱታላችሁ ብዬ ተስፋ አደርጋለሁ። ሞክሩት፣ ስሩት፣ ተወዱታላችሁ። ባላችሁበት ሰላማችሁ ይብዛ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።